ምን ልታዘዝ? ምንድነው? ቤታችሁ ግን ትንሽ ለየት ያለ ነው። አዎ የቻይና ሬስቶራንት ነው። ለዛ ነው። ቁጭ በል። እዚህ ገብቶ ሳያዙ መውጣት አይቻልም። እንዴ ምን ማለት ነው? እኔ የቻይና ሬስቶራንት መሆኑን አላወቅኩማ። መብት አንዴ ደግሞ መውጣት የቤቱ ህግ ነው ብራዘር። አይ ካልክ ሚስተር ቹንግን ነው የምጠራው፣ ይቆልፋል። እንዴ ምንድነው የምታስፈራራኝ? እኔ እንደውም ጾመኛ ነኝ፣ ምንም አልጠቀምም። እና የኛ ሬስቶራንት ስታዩ ሙዚየም ይመስላል እንዴ? ልትጎበኝ ነው የመጣው? ጠብቀኝ። እንደውም ሚስተር ቹንግ። እንዴ ኧረ ተረጋጋሽ በቃ። የምን ቹንግ ነው በእናትህ? እሺ ቆይ የሚበላ ምን አላችሁ? አዎ እንደዛ ነው የሚባለው። ያው የሚበላ ጉንዳን ከነነፍሷ፣ በረሮ በቅቤ፣ አሳማ ጎረድ ጎረድ፣ ውሻ በድመትና አህያ ጥብሳለ። አህያ? እሪ ምን አይነቱ አህያ ፊት ነው ባካችሁ። እሺ የሚጠጣስ ምን ላምጣልህ? መቼ የሚበላ አዘዝኩ መጀመሪያ። አህያ አልክ እኮ ብራዘር። እንዴና እኔ ታዲያ አንተ ነው አህያ አልኩ? ምን አልክ አንተ? ማለቴ አይደለም እኮ የኔ አባት። ሌላ ነገር የላችሁም? ሽሮ የለም? የምን አባ ሽሮ ነው? ሽሮ ይብላህና የሚጠጣ ብቻ ከሆነ የምትፈልገው ላምጣልህ። እሺ የሚጠጣ ምን አለ? ያው የሚጠጣ የጉንዳን መረቅ፣ የአሳማ ጭማቂ እና የጢንዚዛ ሽንት አለ። አረው እንዴ ሰው የለም እንዴ? ቆይ ቻይኖቹ ነበሩ